Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው መደመጥ ያለባቸው ሶስት የሆኑ መረጃዎችን ለእናንተ አደርሳለሁ። በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን በማንኛውም ባንክ የባንክ አካውንት ከፍታችሁ ሂሳባችሁን የምታንቀሳቅሱ በተለይ ደግሞ ከጥቁር ገበያ ጋር ከሐዋላ ጋር በተያያዘ እንቅስቃሴ የምታደርጉ ለእናንተ እጅግ በጣም ከፍተኛ የሆነ ማስጠንቀቂያ ያለበትና አስደንጋጭ የሆነ አንድ መረጃ ይዤ ቀርብ ያለው። ሁለተኛውና ሌላኛው መረጃችን የመሬት ሊዝን በተመለከተ ነው። አዲሱን የመሬት ህግ ምክንያት በማድረግ ይሄን አስመርክዞ የሚሸጡ የንግድ ወይንም ለድርጅት የሚሆኑ ቦታዎችና ለመኖሪያ ቤት የሚሆኑ መሬቶችን አወዳድሮ በጨረታ መሸጥ ይፈልጋል። የት ቦታ ነው፣ የት አካባቢ፣ የት ከተማ ስለሚሉት ጉዳዮች እንነጋገራለን። ምንድነው መሟላት ያለበት መስፈርት የሚለውንም የተጠቀሰው ለእናንተ አስረዳለሁ። ወደ ሶስተኛውና ሌላኛው መረጃችን ስንሸጋገር ብዙ ሰዎች ያለቀሱበት፣ ብዙዎቹ የተጎዱበት፣ ብዙ ቤተሰቦች መስቀልቅላቸው የወጣበት ህገወጥ የሰዎችን ዝውውር በተመለከተ የኢትዮጵያ ፌዴራል ፖሊስ ከ1800 ሰዎችን በህገወጥ መንገድ በማዘዋወር የሁለት ሰዎች ህይወት እንዲያልፍ 15 ሰዎች የደረሱበት እንዳይታወቅ ያደረጉ እንዲሁም ከ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎች በህገወጥ መንገድ የተቀበሉ 22 ተጠርጣሪዎችን በቁጥጥር ስር አውሎና 6 ተጠርጣሪዎቹ በሌሉበት ምርመራ አጣርቶ ለፌዴራል አቃቤ ህግ መላኩን አስታውቀዋል። የፖሊስ የምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀትና የቡድኑ አመራርና አባላት በመሆን በወንጀል ድርጊቱ ላይ መሳተፋቸውን ፖሊስ በምርመራው አረጋግጧል። ተጠርጣሪዎቹ ወንጀሉን ለመፈጸም የወንጀል ቡድን አደራጅተውና በስራቸው ደላሎችን በመመልመል በተለያዩ ሀገራችን አካባቢዎች በማሰማራትና የህገወጥ የሰዎች ዝውውር የወንጀል መረብ በመዘርጋት ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማሳመን ሲልኩ መቆየታቸውን የፖሊስ የምርመራ መዝገብ ያስረዳል። ተጠርጣሪዎቹ ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት በህገወጥ መንገድ ተጎጂዎችን ከሀገር ሲያስወጡ መቆየታቸውን የገለጸው ፖሊስ ሰዎች ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ ወስደው በመጋዘኖች ሲያጉሩ ቆይተዋልም ብሏል። ፖሊስ እንደገለጸው ከሆነ እንግዲህ እዛ መጋዘን ካጎሩ በኋላ ወደ ተለያዩ የታጋቾች ቤተሰቦች በመደወል ገንዘብ እንዲላክላቸው አሊያ ካልተላከላቸው ደግሞ እንደማያዣ የተጠቀሟቸውን ሰዎች በመጠቀም እየደበደቡ ቪዲዮ እየቀረጹ ወደ ቤተሰቦቻቸው እንዲላክ ካደረጉ በኋላ ያን ድብደባና ያን እንግልት አይቶ ሆዱ ጨክኖ የራሱ ጉዳይ ብሎ የማይተወው የቤተሰብ አባል ወይንም ደግሞ ወላጅ በየትም ብሎ ይልክላቸዋል። እነዚህ ግለሰቦች ናቸው በቁጥጥር ስር ዋሉ የተባለው ፖሊስ እንደገለጸው። ይህ በእንዲህ እንዳለ ከብሔራዊ ባንክ ፈቃድ ውጭ የባንክ ስራ በመስራት ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመስርቶባታል ይላል። ሊንግ ቺንግ የተባለች ተከሳሽ በተለያዩ የውጭ ሀገራት የሚገኙ ሰዎች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በእነዚያ ሀገራት ከሚገኙ ያልተያዙ ግብረ አበሮቿ ጋር ገንዘቡን በመሰብሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ሲያስተላልፉ መቆየታቸው በክሱ ላይ ተመላክቷል። ከዚህ ጋር ነው እንግዲህ ሁላችሁ ልብ እንድትሉ የምፈልገው። በተለይ ደግሞ በተለያየ ዓለም ሀገራት ሆናችሁ በዚህ አይነት ስራ የተሰማራችሁ ለእናንተ ከፍተኛ ማስጠንቀቂያ ደወል ነው ብዬ አስባለሁ። ተከሳሿ በኢትዮጵያ ንግድ ባንክ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 30 ቀን 2013 እስከ ህዳር 4 ቀን 2018 ድረስ 1112 ጊዜ በአጠቃላይ 636 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፋቸውን አቃቤ ህግ በክሱ አስረድቷል። ይህ ህጋዊ የባንክ ስራ ገንዘቡ በህጋዊ የገንዘብ አስተላላፊዎች በኩል ሲተላለፍ ኢትዮጵያ ታገኝ የነበረው 10 ሚሊዮን 492 ሺህ ዶላር አሳጥቷል ወይንም ደግሞ እንድታጣ አድርገዋል ይላል የመረጃ ምንጫችን። ከዚህ በተጨማሪም በአቢሲኒያ ባንክ በስሟ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 10 ቀን 2014 እስከ ህዳር
4 2018 ድረስ ከ201 ጊዜያት በበላይ በድምሩ 233 ሚሊዮን 433 ሺህ ብር ለተለያዩ ግለሰቦች ማስተላለፏን ክሱ አመላክቷል። ይህም ገንዘብ በባንኮች በኩል ወይንም ደግሞ በህጋዊ መንገድ ቢላክ ኖሮ ሀገሪቱ ታገኝ የነበረው 4 ሚሊዮን 37 ሺህ ዶላር ማሳጣቷን አቃቢ ህግ አስረድቷል። ግለሰቧ ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በአጠቃላይ ከ839.59 ሚሊዮን ብር በበላይ በህገወጥ መንገድ በማስተላለፍ ኢትዮጵያ ልታገኝ የነበረውን ከ14.5 ሚሊዮን ዶላር የውጭ ምንዛሬ እንድታጣ በማድረግ ተጠርጥራ ክስ ተመስርቶባታል ይላል። ይህ በእንዲህ እንዳለ የከተማ ቦታ ስለመያዝ በሚደነግገው አዋጅ ቁጥር 721/2004 አንቀጽ 1 መሰረት በ2018 በጀት ዓመት ሁለተኛ ዙር የመሬት ሊዝ ጨረታ ለመኖሪያ አገልግሎት 130 ቦታዎችና የድርጅት 10 ቦታዎችን በድምሩ 140 ቦታዎችን በጨረታ ለተጫራቾቹ ማስተላለፍ ይፈልጋል። በመሆኑም መጫረት የሚፈልግ ሰው ወይንም ደግሞ ድርጅት ከሰኞ ወይንም ጥር 25 2018 እስከ የካቲት 6 ቀን 2018 ድረስ ባሉት 10 ተከታታይ የሥራ ቀናት ውስጥ ቀበሌ 08 በሚገኘው የባህር ዳር ከተማ አስተዳደር የመሬት መምሪያ ቢሮ ቁጥር 310 በመምጣት የማይመለስ 1000 ብር በመክፈል የጨረታ ሰነድ መግዛት ይቻላል ይላል። የጨረታ ሰነድ ማስገቢያ ጥር 5 ቀን 2025 እስከ የካቲት 6 2018 ድረስ ባሉት 10 ተከታታይ የሥራ ቀናት ከጠዋቱ 2 ሰዓት ከ30 እስከ ቀኑ 11 ሰዓት በተዘጋጀው የጨረታ ሳጥን ውስጥ በቢሮ ቁጥር 310 ይሆናል።